ሰዎች ካሉ አሁንም ሚዲያም ላይ ይህን ቪዲዮ የምትከታተሉ በየትኛው ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ፈጽመናል። ስለዚህ ዛሬ ላይ ምንም እንትን ምለው ነገር አይኖርም። እኔ ራሴን አዲስ ህይወት ጀምሬያለሁኝ። ወደኋላ የምመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ እኔ ወስንና የራሴን ህይወት ስጀምር የደነገጣችሁ ሰዎች ካላችሁ ለእናንተ በጣም 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 ይቅርታ መጠየቅ እፈልጋለሁኝ። ከዛ ውጭ ግን ከእሷ ጋር ያለኝን ነገር እንደጨረስኩኝ ልነግራችሁ እፈልጋለሁ። ለምን እሱ ብቻ ሳይሆን አንዳንድ ኦዲየንስም ጭምር ይህንን ነገር ሊያምንበት አልቻለም። ስለዚህ በደንብ እንዲያምንበት በደንብ አረጋግጬ ልነግራችሁ እፈልጋለሁ። ለእነሱ ቢሆን ማለት ነው። ለምን ከተናገርክ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ መናገር የምፈልገው ነገር እስከ ዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በእሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህ ስምህን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላሉ። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ